የመንፈስ ቅዱስ ሚኒስትሪ ኦፍ ዘ ሆሊ ስፒሪት ሁለት ነገሮች ነው የምናየው ዛሬ። የመንፈስ ቅዱስ የጸሎት አገልግሎት ነው የምናየው። ጸሎትና መንፈስ ቅዱስ፣ መንፈስ ቅዱስና ጸሎት፣ ይሄንን ነው የምናየው። ኢየሱስ ያድናል። አሜን አሜን። ክብር ለኢየሱስ ይሁን። ሮሜ ምዕራፍ 8 ላይ ቁጥር 26 እና 27 አነባል። እንዲህም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ሃሌሉያ አሜን። ልብን የሚመረምር የመንፈስን ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና ይላል። አያችሁ፣ የመንፈስ ቅዱስ አንዱ ስራው ምንድነው? መንፈስ ቅዱስ እኛን በጸሎት ማገዝ ስራው ነው። ኢየሱስ በጣም ይገርመኛል። ኢየሱስ በምድር ላይ በነበረ ጊዜ ሲናገር ነበር። ምን ሲል ነበር? እኔ አባቴ ያለኝን ነው ማረገው፣ አብ የላከኝን ነው ማረገው። አብ የላከኝ ሲጠየቅ አብ እንደዚህ ያለኝ ነው የሚለው። ሌላ ነገር ከራሱ ተናግሮ ያውቃል። የሚገርም እኮ ነው። አሁን ኢየሱስ መቼ ነው ይሄንን ማንም አያውቅም አብ በስተቀር ማንም አያውቅም ሲል የሚመጣበትን ቀን ኢየሱስ አያውቅም ማለት እኮ አይደለም። ግን ኢየሱስ በምድር ላይ መናገር የተፈቀደለት ነገር ነበር። አያችሁ፣ አንዱ ኢየሱስ ሲያደርግ የነበረው ሚኒስትሪውን ነው። ሰርቪስ ያደርግ የነበረው የተላከበት ፐርፐዝ ነበረ። ፐርፐዙ ደግሞ ለማርያም ተወልጀዋለሽ፣ ከዛ በኋላ ህዝቡን ሁሉ ከኃጢአት እሱ የሳልቬሽንን ስራ ለመፈጸም ነው። በዛ እኮ እግረ መንገድ ነው ሲፈዋውስ የነበረው። ዋና ሚሽኑ እኮ ፈውሶ መሄድ አይደለም፣ ሞቶ ተሰቅሎ ከሞት ተነስቶ ለዓለም ሁሉ ደህንነት መሆን ነው። አሜን በሉ። ያ እኛ ፎከስ የምናደርገው የሰራቸው ተአምራቶች ላይ ነው እንጂ። ግን ኢየሱስ ክርስቶስ ሚሽኑን ይዞ ሲሰራ ነበር። ጌታ ከመሄዱ በፊት ምን ብሎ ተናገረ? እኔ ብሄድ ይሻላችኋል አለ። መንፈስ ቅዱስ ይመጣል አለና የመንፈስ ቅዱስን ሲመጣ ምንድን ነው የሚያደርገው? መንፈስ ቅዱስ ምንድን ነው የመንፈስ ቅዱስ ስራ? ሚኒስትሪዎቹን ተናገረ። እሱ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። እሱ በመጣ ጊዜ አጽናኝ ነው ያለው። በአምፕሊፋይድ ባይብል ብታነቡት በደንብ ነው የሚናገረው። ኮምፈርተር ይላል፣ አድቮኬት ይላል፣ ኢንተርሴሰር ይላል። የሚኒስትሪ የሆሊ ስፒሪት ሚኒስትሪ አገልግሎት ማለት ነው። አያችሁ፣ ብዙ ጊዜ እኛ ስንጸልይ መንፈስ ቅዱስ ያልተላከበትን ስራ እንዲሰራ እንለምነዋለን። አይሰራም። ትዝ የሚላችሁ ከሆነ ጌታ የሆነ አካባቢ ሄድና ሲያገለግል በጣም ተአምራት ይሆናል። ከዛ ጌታ ወይ ብዙ ህዝብ እኮ አለ ገና ሲሉት ሰዓት የለኝም ሌላ ቦታ ሄጄ መናገር አለብኝ ይላል። በሙቀትና እዛ ባለ ሚራክልና ምናምን ተደምሞ ኢየሱስ ኮንፈረንሱን እናራዝመው እንዴ አይልም። ለምን? በታይም ሊሚት የሆነ ሚኒስትሪ ነው ይዞ የመጣው። ሆሊ ስፒሪትም እንደዛው። ሆሊ ስፒሪት እሱ በመጣ ጊዜ ከኔ ወስዶ ይነግራቸዋል እንጂ ከራሱ አንዳች ነገር አይናገርም ማለት። ሁሉን የሚያውቅ እግዚአብሔር ነው መንፈስ ቅዱስ። መንፈስ ቅዱስ ንፋስ አይደለም። መንፈስ ቅዱስ ልሳን አይደለም። መንፈስ ቅዱስ እሳት አይደለም። መንፈስ ቅዱስ ደመና አይደለም። መንፈስ ቅዱስ ውሃ አይደለም። መንፈስ ቅዱስ እርግብ አይደለም። መንፈስ ቅዱስ አልፋና ኦሜጋ ፊተኛና ኋለኛ ያለና የነበረ ለዘላለም የሚኖር እግዚአብሔር ነው። ጮክ በሉና አሜን በሉ። መንፈስ ቅዱስን ስናስብ ማሰብ ያለብን እግዚአብሔር ነው እንጂ መንፈስ ቅዱስን ስናስብ የሱን ጊፍቶች ብቻ አይደለም ማሰብ ያለብን። አሜን ነው። ስለዚህ መንፈስ ቅዱስ አንዱ ስራው ምንድነው? እኛን ያጸልየናል። አያችሁ፣ አሁን በእኛ ዘመን የሚጸልይ ብዙ ሰው የለም። በእኛ ዘመን የጸሎት አልታራችንን ሌሎች ነገር ወርሰዋቸዋል። ጥላቻ ወርሶታል፣ ሐሜት ወርሶታል፣ ቲክቶክ ወርሶታል፣ ሶሻል ሚዲያ ወርሶታል፣ ዩቲዩብ ራሱ ወርሶታል። የኛን መሰዊያ ቀይሮታል ሌላ ነገር። ለምን ብትሉ መንፈስ ቅዱስ እኛን ማድረግ የሚፈልገው የመጀመሪያ አሳይመንቱ ኢየሱስን እንድንመስል ነው እንጂ ሽሮና በርበሬ ሊገዛልን አይደለም የመጣው። አሜን ታችሁ ተጣጣለች። ይሄው ችግሩ ይሄ ነው እኮ። ከነብይ እንደዚህ አይነት አሰሙማ ነብይ ተብሎ እንዲህ አይነት ስብከት የለም። አሜን ናችሁ? እሱ ሽሮና በርበሬ ሊገዛልን ምናምን የሆነ ጊዜያዊ የሆነ ነገር ሊያማሙቀን አይደለም የመጣው።
አሁን ሆሊ ስፒሪት እኛ ጋር ሲመጣ ፕሮግራማችን ሊያሳምር መሰላችሁ የመጣው አይደለም። ከዛ የዘለለ አሳይመንት ነው ያለው። አሜን። አንድ ሰው ኢየሱስን እንዴት አንድ ሰው አባታችሁ የሰማይ አባታችሁ እሱ as your heavenly father is perfect be perfect ይላል አይልም ኢየሱስ? እንዴት ሰው ፐርፌክት መሆን ይችላል? የሰማይ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ ይላል። አሁን አንድ ሰው እንዴት ነው ፍጹም መሆን የሚችለው? ፍጹም ሰው ማን ነበር? ኢየሱስ ነው። ልክ ነኝ አይደል? ኢየሱስ ሁለት ስም ነው ያለው፣ ፍጹም ሰው፣ ፍጹም አምላክ። ከእንደገና ኢየሱስም ምን ይሉት ነበር? የሰው ልጅ ይላል ራሱንም። ከእንደገና የእግዚአብሔር ልጅ። አያችሁ? ይሄ ፍጹም ፐርፌክት የሆነ ሰው፣ ፍጹም የሆነ እንከን የሌለበት ሰው፣ ምንም አይነት እንከን የማታገኝበት ሰው ሁን የሚል አሳይመንት ነው ለሌና ለእናንተ የተሰጠን። እንደዛ ነው የሚለው። የሰማይ አባታችሁ ፐርፌክት እንደሆነ ቢ ፐርፌክት። ሶ ምን ማለት ነው? ቃሉ ካለ ኢየሱስ ካለ ጴጥሮስን በመልእክቱ ከጻፈው ፐርፌክቱን ካለ ፐርፌክት መሆን ይቻላል ማለት ነው። አይገርምም? ለምን ይላል ቃሉ? ይሄን ነው ብዙ አንስማማ። ግን ኢየሱስ ይላል አያ መንፈስ ቅዱስ እኛ ውስጥ የመጣው ከኛ ጋር ያለው ይሄ ፐርፌክት የሚባለውን ሰው ከኛ ውስጥ ለማውጣት ነው። አሮጌውን ሰው አስወግዳችሁ አዲሱን ሰው ልበሱ። አዲሱ ሰው ከዚህ ውስጥ ያለው ሰው ዳግም የተወለደው ሰው የእግዚአብሔር ምሳሌ የሆነው ሰው እሱ ተገልጦ ባንቺ ማየት ይፈልጋል። የመንፈስ ቅዱስ ስራ ይሄ ነው። ይሄን ለማድረግ ደግሞ መንፈስ ቅዱስ የሚጠቀምበት ዋነኛ ሜቶዱ አንዱ ምንድን ነው ብትሉኝ፣ ጸሎት ነው። ጸሎት። ከጎናችሁ ያለውን ሰው ጸሎት ውደድ በሉት። ሳይ ግን ትወዳለህ በሉት እንዳይቀየማችሁ። አሜን አሜን ነው። አያችሁ? ጸሎት እኔ ጸሎትን ብዙ ትርጉም ሰጠዋለሁ። አንዱ እዚህ ማደክማችሁ ያው በጸሎት ነው። እንደዚህ ፕሮግራም አሁን ሚድናይት ላይ ዙም አለ እንድትገቡ ምናምን እላችኋለሁ። ወይ ፕሮግራም ተጀምሮ ሲጸለይ በቃ አንዳንዶቻችሁ እየተኛችሁ ወዳጄ እንትና ማን ነው የሚባለው ያ ጳውሎስ ከሞት ያስነሳው ማን ነው? ሃፒ ነው ስሙ ግን ትርጉሙ ማለት ነው። እና ጸሎት ቦታ ቃል ቦታ ስለሞተ ሄደና አስነሳው ጳውሎስ። ትዝ ይላችኋል? ብትሞት ራሱ ጸሎት ቦታ ይሻላል። እዛው ጌታ ያስነሳ። ኢየሱስ ያድናል። ከቃል እየሰበከ በጣም አስረዘመ። ጳውሎስ ደግሞ ያስረዝም ነበረ። ለምን ታስረዝማለህ ካላችሁኝ የጳውሎስ ኢምፓርቴሽን ነው። እና ከመስኮት ላይ ደግሞ እንቅልፋም ሰው ነው እንዴ መስኮት ላይ ይቀመጣል? አትሊስት መሬት ላይ ይቀመጥ ከመስኮት ላይ። ከዛ ተው ብሎ አስነሳውና አብሉት አለና ቀጠለ ትምህርቱን ይላል። ኢየሱስ ያድናል። እና አያችሁ ጸሎት ምን ትለዋለህ ብትሉኝ እኔ በራሴ ማለት ጸሎት ማለት ድሮ አባቴ ትምህርት ቤት ነበር የሚሰራው እና እዛ ትምህርት ቤት ውስጥ እንግዲህ አስተማሪ ልጅ ስትሆኑ ሃይ ስኩል ነውና እንደፈለጋችሁ መብት አላችሁ። ሃይ ስኩል ስለሆነ ውድ ወርክ አለ፣ ሜታል ወርክ አለ፣ ኤሌክትሪሲቲ ምናምን ያኔ በነበረበት ጊዜ እና ሕፃን ሆኜ ውድ ወርክ ቦታ ይገባለሁ። ውድ ወርክ ላይ ጥምምምም ያለ ዝም የሆነ እንጨት ይመጣል። ያ እንጨት ተቆርጦ ተልጎ ምን ተብሎ ከዛ ደግሞ ታውቁታላችሁ ድሮ ጠረጴዛ እግር ትዝ የሚለው ቅርጻ ቅርጽ ያለው ማሽን ላይ ገባና ጭር ያረጉ ሰርተውት ፖሊሽ አርገውት ምርጥ የሆነ የሚያምር የቀድሙን እንጨት አይታችሁ አሁን ወደዚህ ሲቀየር ማይ ጋር ትላላችሁ። ጸሎት ማለት እንደዛ የምንቀየርበት ስፍራ ነው። ጸሎት የምንሰራበት ስፍራ ነው። ጸሎት ይውላችሁ አሁን ብዙ ሰው የእግዚአብሔር ፈቃድ እንዲሆን በህይወት ይፈልጋል ይላል። የእግዚአብሔር ፈቃድ ማስፈጸሚያ ስፍራ የጸሎት ስፍራ ነው። ታውቃላችሁ? ላሳያችሁ ከእግዚአብሔር ቃል ይኸው ኤርምያስ 29 ሁላችንም እናውቃት ቃል ለእናንተ የማስባትን ሐሳብ እኔ ያውቃለሁ። ምንድነው ይሄ ሐሳብ? እግዚአብሔር ሆይ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር
አይደለም። ለእናንተ የማስባትን ሐሳብ። እስኪ የእግዚአብሔር ሐሳብ በሉ፣ ለእኔ በሉ። ምንድነው ይህ ሐሳብ? ምርጥ ሐሳብ፣ ፍጻሜ ያለው፣ ተስፋ ያለው የሰላም ሐሳብ እንጂ የክፉ ነገር አይደለም ይላል። ከዛ እናንተ ትጠሩኛላችሁ። ለምን? ይሄ ሐሳቤ እንዲፈጸም። የት ነው የምንጠራ? በጸሎት ቦታ ነው። ሄዳችሁ ወደ እኔ ትጸልያላችሁ። ዛሬ በኢየሱስ ስም መሰዊያ ይታደስ። በየቤቱ በየጓዳ ያሉ መሰዊያዎች ይታደሱ። የባለ ትዳሮች መሰዊያዎች ይታደሱ። የግል መሰዊያዎች ይታደሱ። አረ ጮክ በሉና አሜን በሉ። መሰዊያ፣ የጸሎት መሰዊያ ይታደስ። አሜን አሜን። የጸሎት መሰዊያ ይታደስ። ያው ታውቃላችሁ እኛ ጋር ብዙ ወጣቶች ልጆች ይመጣሉ። ወላጆች እባክህ ልጄ ተቸገረች ብሎ ይመጣሉ። ወንዶች፣ ሴቶች፣ አባቶች፣ እናቶች ይመጣሉ። ከዛ በኋላ ያመጡና ልጃቸውን ይሰጡኛል። ጸልይ ይላሉ። ወይ ለኔ ወይ ለአማን እንጸልይላቸዋለን ምናምን። በቃ ካሁን በኋላ ኮሚትድ ሁኑ፣ ይዛችሁ ተመላለሱ። ወይኔ እሱ ይመጣል ይላል። አንተ የማትሄድበት ቦታ ምን አለበት? ልጄን በሚሄድበት መንገድ ምረዋል የሚለው እና ምን እንዳለበት እኔም ማልሄድበት ቸርች ልጄ የሚሄደው እንዴ? ቸርች እኮ ብዙ ነገር አታድርጉ የሚባልበት ስፍራ ነው። እኔ ደግሞ ብዙ ነገር ማድረግ ፈልጋለሁ። ለምን ነው እዛ የምሄደው? I want to be myself እንደዛ ነው የሚለው ልጄ። can I be myself አይደል የሚሉት? አዎ። ታዲያ ልጄ ለምንድን ነው እኔ ማልሄድበት? እኔ ሳልንበረከክ ለእሱ ለምንድን ነው የሚንበረከከው? እኔ ሳልጸልይ፣ እኔ እግዚአብሔር ቤት ሳልመጣ፣ እኔ ኮሚትድ ሳልሆን፣ እኔ ጌታ ሳልን፣ ሰንዴ ላይ ዝንጥ ብዬ እመጣለሁ። ለልጄ ብዬ፣ ለልጆቼ ብዬ ልብስ አድርጌ ልብሴን ቆንጆ እግዚአብሔር ቤት ነው የሚካሄደው። ልጄ ሆይ እንሂድ፣ እሱ ጋር ሄደን እንጸልያለን። እግዚአብሔርን ልጆቻችሁ አያውቁም። you are the father, the mother, you are the God to your children. they will know God through you. እግዚአብሔር ማን ነው? ምን የት ያውቃል? የኔ ልጅ አሁን እግዚአብሔር ምናምን ብሎ እግዚአብሔርን የሚያውቀው በእኔና በሚስቴ ነው። ከዛ ሲያድግ ወደ እውቀት ሲደርስ ሙሉ ሰው ሲሆን በራሱ ይሄዳል። አያችሁ፣ የማይጸልይ ፋሚሊ፣ አልታር የሌለው መሰዊያ የሌለው ቤተሰብ እንዴት ነው ጄኔሬሽኑ ሴቭ የሚሆነው? ለዛ ነው ሴጣን የሚገባው። ለዛ ነው ትዳር የሚፈርሰው፣ ስለማይጸለይ። መንፈስ ቅዱስ ዛሬ የጸሎትን እሳት ይመልስልን። ግዴላችሁ አሜን በሉ። እናንተ ትጠሩኛላችሁ። እኔ መልካም ሐሳብ አለኝ፣ ድንቅ ሐሳብ አለኝ ለእናንተ። የሰላም ሐሳብ ነው፣ ምርጥ ሐሳብ ነው። ለእናንተ የማስባትን ሐሳብ እኔ ያውቃለሁ። በጣም ሰው ሊያስብላችሁ አይችልም። ዘመድ ጓደኛ እንደዛ፣ ራሳችሁም እንደዛ ለራሳችሁ ልታስቡ አትችሉም። እና ይሄን ያንተን ሐሳብ እግዚአብሔር ሆይ የት ነው ምና? እናንተ ሄዳችሁ ትጠሩኛላችሁ፣ ሄዳችሁ ትጸልያላችሁ፣ እኔም እሰማችኋለሁ። ካልጸለይኩስ አይሰማኝም። እግዚአብሔር እንደሰማ እንዳልሰማ ሆኖ ዝም የሚል አምላክ ነው። ሁሉን ያውቃል፣ ሐሳባችንንም ያውቃል። ግን እስከምንጸልይ ዝም ነው የሚለው። because he is a God of principle። የመርህ አምላክ ነው። ጸሎት እንዴት ይጠላል? እኔ በጣም ነው የሚገርመኝ። እንዴት ነው ጸሎት ሰው የሚጠላው? በጣም እኮ ነው የሚገርመኝ። ሚኒንጉ ሲጓደል አንድ ነገር ያስጠላችኋል። ሚኒንጉ ካልገባችሁ፣ ትርጉሙ ስላልገባው ብዙ ሰው ጸሎት ቸርች ራሱ ይመጣ፣ ጸሎት ካለቀ በኋላ መዝሙር ሰዓት ላይ ይመጣል። ከዛ በኋላ ልክ መጨረሻ ላይ ቃል ግን ጸሎት ሳለ ጥፍት ይላል። ምንድነው ይሄ ዞር ከጸሎት ኬት የመጣ ፋሽን ነው? እውነቴን ነው እኮ የምላችሁ። ሰው እንዴት ጸሎት ይጠላል? ጸሎት ማለት ምን ማለት ነው? ጸሎት ቤግ ማድረግ ማለት አይደለም። ጸሎት የኢንቲሜሲ ስፍራ ነው። አየህ፣ you cannot know God without prayer, no matter how much word you know። ብዙ ሰው ጥቅስ ያውቃል፣ እግዚአብሔርን ግን አያውቅም። ብዙ ሰው ጥቅስ ያውቃል፣ ባይብልን ግን አያውቀው። እግዚአብሔር የሚታወቅበት ስፍራ የጸሎት ስፍራ ነው። የጸሎት ስፍራ ኢየሱስ ያልጸለየበት ቀን የለም። አሁን እኔ በጣም የሚገርመኝ ነገር ነው። ኢየሱስ ሲጸልይ ኤቭሪ ዴይ ወደ ተራራ ወጥቶ ይጸልይ ነበር ይላል። በየቀኑ ነው። እንደውም አንድ ስፍራ ላይ ኢየሱስ ሌሊቱ ሙሉ ሲጸልይ ያደረ ይላል። ኢየሱስ አዳር ጸሎት። ኢየሱስ እኮ ነው። አያችሁ፣ ኢየሱስ ከአባቱ ጋር ፌሎሺፕ ነበር የሚያደርገው እንጂ ቤግ እያደረገ አይደለም። አረ ሚራክል አጠረ፣ ሚራክል
ዳቦ እናንተን ሼም እንዳይዘኝ እዛ ዳቦ እንዲበዛላቸው እያለ አይደለም እኮ። It's a place of fellowship. When you know the meaning of prayer, you love prayer. You cannot live without it. ይከፋል፣ ሆድ ይብሳል። ሰው ሲበዛ ከሰው ጋር ስትበዛ ራሱ ውስጥ ላይ ባርባር ይላል። የለመድክ ከሆነ ሄደ ብቻህን ስትሆን በርከክ ስትል የሆነ ምንም ቃል ሳትናገር እንባ መፍሰስ ይጀምራል። በጸሎት ስፍራ ያልተለማመድከው እግዚአብሔር በአደባባይ አትገልጠውም። ኔቨር። እናንተ ትጠሩኛላችሁ፣ ሄዳችሁ ትጸልያላችሁ። ከዛስ ያ እኔ ያሰብኩላችሁ ሐሳብ ይፈጸማል። አይገርምም? ከዛ ቀጥሎ እንደዚህ ይላል፣ ከእናንተ ዘንድ እገኛለሁ፣ እናንተ ትሹኛላችሁ፣ በፍጹም ልባችሁ ከሻችሁኝ ታገኙኛላችሁ። ከእናንተ ዘንድ እገኛለሁ ይላል እግዚአብሔር። እግዚአብሔርን የምናገኝበት መንገድ ነው ጸሎት። እግዚአብሔርን የምታገኝበት መንገድ ነው። ትፈልገኛለህ፣ ታገኘኛለህ። ሰማችሁኝ? እቺን እንዳትረሱ። የጸሎት ስፍራ ከእግዚአብሔር ጋር የተቀጣጠርክበት ስፍራ ነው። የቀጠሮ ቦታ ነው። ሰማችሁኝ? አሜን አሜን። ከጎናችሁ ያለውን ሰው ከእግዚአብሔር ጋር የተቀጣጠርከውን ቀጠሮ፣ የጸሎት ቀጠሮ አትሰርዝ በሉት። ምክንያቱም nowadays it's very simple to cancel prayer። ጸልያለሁ ብለህ አይ በቃ ነገ ጸልያለሁ። ስራ ቦታ እስኪ አይ በቃ በል እስኪ አይደል እንዴ? አዎ። አያችሁ፣ ኢየሱስ ሌሊቱን ሙሉ ከጸለየ፣ ኢየሱስ ያልጸለየበት ቀን ከሌለ እንዴት ጸሎት ይሰለቸናል? መንፈስ ቅዱስ እንዲረዳን እንፈልጋለን። ጌታ ሆይ እንላለን። ግን ያለ ጸሎት የለም። ሁልጊዜ ኤሌመንተሪ ስፒሪቹዋል ፐርሰን ነው የምንሆነው። ሁሌ በቃ ኤሌመንተሪ ኬጂና ምናምን ያላለፈ ነው የምንሆነው። ሁሌ ስፒሪቹዋሊ ማን ነው? አመት ብቻ ነው የሚረዝመው። 1 ዓመት 2 ዓመት ጴንጤ ስንት 20 ዓመት ሆነኝ፣ 10 ዓመት ሆነኝ፣ 5 ዓመት ሆነኝ፣ 10 ምናምን ዓመት ሆነኝ። በጌታ ስንት ዓመት ግን ስፒሪቹዋል ግሮዝ የለም። እንቀጭጫለን። መንፈስ ቅዱስ አንዱ ስራው ምንድነው? የመንፈስ ቅዱስ ስራ መንፈስ ቅዱስ እሱ በእናንተ ውስጥ ምን ያደርጋል? ይማልዳል፣ ይቃትታል። የት ነው የሚቃትተው? እየዞርክ አይደለም። ይቅርታ አድርጉልኝ እንግዲህ ለቋንቋይ ስንበረከክ ነው። አሜን። ቲክቶክን ዘጋ አድርጌ ምን የት ሄዳል? ቲክቶክ ላይ ገብታችሁ ስክሮል ስታደርጉ ታውቃላችሁ፣ አያልቅም አይደል? የትኛውም ሶሻል ሚዲያ ገብታችሁ እንዲህ ብትሉ ባይሴፕስ ነው የምታወጡት እንጂ አያልቅም። ለምን መሰላችሁ? እኔ አንዳንዴ ጥልቅ ነው እንደውልላል። የምትፈልጉትን ሜሴጅ አስተላልፋችሁ ወጥት ነው ማለት ያለባችሁ። እዛው ዱዌል ማድረግ መጥፎ ነው፣ ጊዜ ይበላል። አልታራችሁ ስፖይል ይሆናል። አሜን። መሰዊያ ለዛ ላይ እግዚአብሔር ቃል በመሰዊያ ላይ ሁልጊዜ እሳት ይነዳል። ካህኑ ሁልጊዜ ምን ያደርጋል? እንጨት ይረበርብበታል። ከመሰዊያው ላይ እሳት። በኢየሱስ ስም የእግዚአብሔር እሳት ከቤታችሁ አይጥፋ። አረ አሜን በሉ። ጀግና የጸሎት ወንድ የጸሎት ሴት ያርጋችሁ እግዚአብሔር። ጸልያችሁ ማደክሙ ያርጋችሁ እግዚአብሔር። አሜን አሜን አሜን። የጸሎትን ጥቅም አንድ ነገር ልንገራችሁ። አሁን ብዙዎቻችን እግዚአብሔር መግለጥ እንፈልጋለን አይደለ? ሙሴ እግዚአብሔር ከጠራው በኋላ ተራራ ላይ ሄደ፣ ጸለየ፣ 40 ቀን ጾመ፣ ወረደ። ከዛ ማገልገል ጀመረ። ያው እስራኤልን የተለያየ አገልግሎቱን ሲያደርግ እግዚአብሔር እንደዚህ ያለው በተራራ ላይ እንዳወራ ነው። ኦኬ እሺ። ለምን ሰው አስተያየት ይሰጠዋል? ይሄ ነገር እንዲህ ብታደርገው እኮ ሙሴ አሪፍ ነው እኮ በጣም ቁጥር ይሆናል። ያም ደግሞ ይመጣ ጥሩ ሐሳብ እኮ ነው። ጉድ አይዲያ ሁሉ ጋድ አይዲያ አይደል? ኖት ኤቭሪ ጉድ አይዲያ ኢዝ ጋድ አይዲያ። ይሄንን እንደዚህ ብታደርገው ምን አይምሉታል? እግዚአብሔር ጋር ሲመለስስ እዛ እንዳወራ ነው። እሺ ተራራ ላይ እንደተነጋገር ነው። እንደዛ እንድታረግ ተጠንቀቅ። በጸሎት ስፍራ ያላናገርከው እግዚአብሔር የማንም ሰው ሐሳብ እየመጣ ኮንፊውዝድ ነው የሚያደርግ። ጸሎት ዳይሬክሽን የምንቀበልበት ነው። አሜን ነው። መጽሐፍ ሲናገር ብረትን ይስላል አይደለም የሚለው? ጸሎት ቦታ ስትውል መንፈስ ቅዱስ ነው የሚስል። ከዛ በኋላ ስትወጣ ኢየሱስ ትላለህ። አሜን አሜን። ኔቸሩን ነው የሚያጋባብ። አረ አሜን በሉ፣ አረ አሜን በሉ። ኢየሱስ ያድናል። ስንት ቦታ ነው ያያችሁት ጌታ ኢየሱስ ክርስቶስ ለሐዋርያቱ ሲጸልይላቸው? አልጸልይላቸው። በጣም በእጅ የሚቆጠር ነው።
እንዲሰሩ እሱን እንዲመስሉ ነው ዋናው ፕሮሞት የሚያደርጋቸው የነበረው እንጂ እነሱም ሚራክል ተቀባይ አሳበይ እንትን በይ ብቻ ሆነው እንዲቀሩ አይደለም። ኢየሱስ ትዝ ይላችኋል 3 ቀን ሙሉ ስለተራቡ በጣም ያሳዝኑኛልና እናንተ ደቀ መዛሙርቱ የሚበሏቸው ስጧቸዋል። ከየት ያመጣሉ እነሱ? እንዴ ጌታ ሆይ አረ ብሩ የለም። ይሁዳ ደግሞ ያው ቀንሶ ነው። አረ ምንም ባጀት የለም። ይሄ ለዚህ ሁሉ ህዝብ ከየት እናመጣለን? አይ አንድ ብላቴና ይሄ ያለው ኦኬ አያችሁ። ከዛ አምጡት አለ። ባረከ። ምንድነው መጀመሪያ ያላቸው? ስጧቸው። ኢየሱስ ባረከው። ሰው በላ። ተረፈ 12 ባስኬት። 12 ባስኬት የተረፈበት ራሱ ምክንያቱ አሁን 12ታችሁም ሚራክል ፐርፎርም ታረጋላችሁ እንጂ ዝም ብላችሁ ሚራክል ፐርፎርም የሚደረግላችኋል። ዓላማው ኢየሱስ ስጧቸው ያለ ቲች እያረጋቸው ነው። how to do what he did። ዓላማው ያ ነው። ለዛ ነው ሰው ጴንጤ ሆኖ መቅረት የለበትም። ደቀ መዝሙር መሆን አለበት። ደቀ መዝሙር መሆን ደግሞ የጸሎት ሰው ነው የሚያደርገው። የሚገርም እኮ ነው። ደቀ መዛሙርቱ ምን አሉት? ዮሐንስ ደቀ መዛሙርቱን እንዴት እንዲጸልዩ እንዳስተማራች አንተም እንዴት እንደምንጸልይ ምን አድርገን አስተምረን። መንፈስ ቅዱስ እንዲረዳን እንፈልጋለን፣ ግን ደግሞ አንጸልይም። ኬት ይመጣል እንዴ? ወደ ቻይና ፍላይት ተገዝተ ቻይና ፕሌን ውስጥ ገብተ ወዴት ነው የምትሄደው? ኢትዮጵያ እየሄድኩ ነው። አሁን ልክ ሲያርፍ ኢትዮጵያ ነው ማርፎ ትላለን። አይሆንም እኮ ፍየል ወዲህ ቅዝምዝም ወዲህ። እግዚአብሔርን እርዳታውን እንፈልጋለን፣ አንጸልይም። ጸሎት እንትን አይደለም መቀበያ። is a place of prayer, is a place not to beg, is a place to receive። ለምን? ኢየሱስ ከመጸለያችሁ በፊት የምትጸልዩትን በሰማይ ያለ አባታችሁ ያውቃል ይላል አይደል? ስለዚህ እኔ ሄጄ ሳልጸልይ የሚያቆን መልስ አዘጋጅቶልኛል ማለት ነው። የመቀበያ ስፍራዬ። አሜን። እኔ እዚህ ሀገር ከመምጣቴ በፊት ጌታ በቃ እዛ አሜሪካ ትሄዳለህና እዛ ተው የምታገለግለኝ ብሎኝ 2015 ዓመተ ምህረት ላይ ማለት በየቀኑ ለ1 ዓመት ከጠዋት 7 or 8 AM እስከ 5 PM ጸልይ ነበር 1 ዓመት ሙሉ። መካነ ኢየሱስ ቤተክርስቲያን መካኒሳ ያለው እየሄድኩ ማለት ነው። every day እየጾምኩ ጸልይ ነበር። I was fasting the whole year. I was praying the whole year until I get here. እዚህ ሀገር የመጣሁት ዲሴምበር 26 2015 ነው። እስከዛች ዕለት ድረስ እጸልይ ነበር። እዚህም ከመጣሁ በኋላ ቀጠልኩኝ። እኔ እግዚአብሔር እንዴት እንደወደው የረዳኝ ስፍራ የት ነው ብትሉኝ እቺን ታክል እግዚአብሔር በጸሎት ቦታ ነው። አንዳንድ ጊዜ ተንበርክኬ ረጅም ሰዓት ቆየሁ በኋላ እነሳና ምንድነው እኔን ሁሉ ሰዓት ያልኩት? ለምንድነው ማለቅሰው እላለሁ። ረጅም ሰዓት አሁን ተንበርከ ጸልይ ምን ብለን የተነሳው? አየህ፣ it's not about begging, it's about intimacy, it's about love። እግዚአብሔርን መውደድን የምትገልጥበት እንባህን የምታፈስበት መጽሐፍ ሲናገር ራእይ መጽሐፍ ላይ የቅዱሳን ጸሎትና እንባ በወርቅ ሳህን ላይ ያለ ይላል። በጸሎት ስፍራችን የምናፈሰው እንባ ሰማይ እንደሚሄድ ታውቃላችሁ? አዎ፣ እንባ እኮ ቃላት ሲያጥር የምትናገርበት መንገድ እኮ ነው። ቃላት ሲያጥር ዓይንህ ያወራል፣ እንባህ ያወራል። ጸሎት የሌለበት ቦታ እንዴት ነው ሪቫይቭድ የምትሆነው? ጌታ ወይ ሪቫይቫል አምጣ። ሪቫይቫል እኮ ካንተ መጀመር ነው የሚፈልገው። ሪቫይቫል እኮ ሐዋርያ ሥራ ላይ እኮ ሲጸልዩ 120 ሰዎች እነ ጴጥሮስ ሲጸልዩ መንፈስ ቅዱስ ወረደ። ሂዱና ጠብቁን ያላቸው አይደል? በኢየሩሳሌም ጠብቁ ማለት ጸልዩ ማለት ነው እንጂ ሄዳችሁ ቁጭ ብላችሁ ስንት ሰዓት ሆነ አንደኛ ቀን አለለም እኮ እየጸለዩ ነበር ይላል። እንደውም እንደሄዱ መጸለይ ጀመሩ። ሲጸልዩ ጴጥሮስ መገለጥ መጣለት። 11 ነን አንድ ይመረጣል። ትዝ ይላችኋል? ገና ሆሊ ስፒሪት ሳይወርድ ኃይል ሳይወርድ ገና በሬቨሌሽን in the place of prayer you receive revelation። መገለጥ ትቀበላለህ። እንደዚህ ተብሎ ተጽፏል። በዳዊት አፍ መንፈስ ቅዱስ እንደዚህ ብሎ ተናግሮ ነበር።
ይሁዳ ወደ ወደደው ስፍራ ሄዷል። አሁን በይሁዳ ፈንታ ከኛ ጋር የነበረ የገባ የወጣ ይመረጥ። ሁለት ሰዎች እጣ ተጣለ። ማቲያስ ተመረ። in the place of prayer ordination አለ። I'm telling you ጸልዩ ኦርዲን እግዚአብሔር ያላደረገው ሰው ቸርች መጥቶ ይረብሻል። I'm telling you anointing receive የምታረገው ማንተል የምትቀበል ኃይል የምትቀበለው በመታየት ሳይሆን በመጸለይ የጓዳ ጉዳይ ነው። አራሜን በሉ። አራሜን። የጸሎት ሪቫይቫል እግዚአብሔር ይስጣችሁ። መንፈስ ቅዱስ እንድንጸልይ ነው የሚፈልገው። ጸሎት እስኪ ጸሎት በሉ። እንዴት ደስ የሚል ነገር ነው። አሜን አሜን አሜን። የእግዚአብሔር ቃል ሲናገር እንደዚህ ይላል በዘካርያስ መጽሐፍ ላይ ይውላችሁ በዳዊት ቤት ላይ በኢየሩሳሌም በሚኖሩ ላይ የሞገስና የልመናን መንፈስ አፈሳለሁ። እስኪ የልመና መንፈስ የሞገስ መንፈስ የልመና መንፈስ አፈሳለሁ ይላል። ኢየሱስ ጌታ ነው። አረ አሜን ነው ወይ? አያችሁ ምን ማለት መሰላችሁ? ይሄ መንፈስ ያገኛችሁ ጸሎታችሁ በእግዚአብሔር ፊት ወይት አለው፣ ሞገስ አለው። በጌታ በኢየሱስ ስም እኔ ልባርካችሁ። ጸሎታችሁ በአባታችሁ በእግዚአብሔር ፊት ሞገስ ያገኝ። ልመናችሁ ሞገስ ያገኝ። ማን ነው ጮክ ብሎ አሜን የሚል ይሄንን የሚፈልግ በኢየሱስ አሜን አሜን አሜን። ይሄ የልመና መንፈስ እግዚአብሔር እኮ ነው ያለው። ለምን እግዚአብሔር እንድንጸልይ ይፈልጋል። ያ እሺ ሰው አንድ ሰው ማይጸልይ ከሆነ ምን እያደረገ ነው? መቼስ 24 ሰዓት ሙሉ የሚሰራ ሰው የለም። ብዙ ሰው ለጸሎት ጊዜ የለኝም ይላል። ማናችንም ጊዜ የለንም። we make time. you have to make time for prayer. make time. be intentional. መንፈስ ቅዱስ በሙላት በህይወታችን እንዲሰራ ኢንቴንሽናል መሆን አለብን። we have to make time. አሜን ናችሁ? ኢየሱስ ያድናል። አሜን። ያዕቆብ እንደዚህ ብሎ ጻፈ፣ ከናንተ መከራ የሚቀበል ማንም ቢኖር እሱ ይጸልይ። ደስ ያለው ይዘም መከራ በመከራ የሚያልፍ በቻሌንጅ የሚያልፍ በምንም አይነት ቻሌንጅ ሊሆን ይችላል። የስጋ ሊሆን ይችላል፣ ማይንድ ሊሆን ይችላል፣ ፋሚሊ ሊሆን ይችላል፣ በልጆች ሊሆን ይችላል፣ በስራ በቢዝነስ በምንም አይነት ይጸልይ። እግዚአብሔር ነው ያለው። ፕሪስክሪፕሽን ነው፣ ከእግዚአብሔር የተሰጠ ፕሪስክሪፕሽን ነው። ኮምፕሌን ያርግ፣ ስለ ችግሩ ያውራ። ስልክ እየደወለ የአሜሪካ ስልክ ያው በቲሞብል በወር አንዴ ነው የሚከፈለው። በቃ ሄድፎን ላይ አድርገን አይፓድ ላይ እሺ፣ ይገርማል። እየሰራን ወጥ እየሰራን መኪና እየነዳን ስራ ቦታ we just talk about our problem. talk the more you talk the more the problem. ከእንደገና ደግሞ ለሰው ስነግሩ ያ ሰውዬ የእናንተን ፕሮብሌም መልቲፕላይንግ ሚኒስትሪ። እውነቴን ነው እኮ የምላችሁ። ግን ይኸውልህ ነግረው ዋው ይገርማል እማይል ጌታ ጋር ሄደ ለምን አትነግረው? አየህ ከንፈር መጥቶ ማይሄድ አቃተኝ ይሄ ነገር እንዴት ነው የማደርገው? አይ ወይኔ ለጥቂት እኮ እንዲህ ትናንት ብትነግረኝ የማይል ጌታ ጋር ሄደ ለምን አትነግረው? አሜን። ያ ስለዚህ ይጸልይ። ቀጥሎ ምን ይላል? ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታ ስም እነርሱ ዘይት ቀብተው ይጸልዩለት። አሁን ይሄ የእግዚአብሔር ፈቃድ አለ። የታመመ ማንም ቢኖር እስክትታመም ቁጭ አትበል። የበሽታ መንፈስ እያልክ ጤና ሆነ ተቃውመው። ከታመምክ ግን ለራስ ጸልይ አይልም። ሰው ጥራና ሰው ይጸልይልህ ነው የሚለው። እማጸልይ ነህ ማለት ነው። ቀጥሎ ስሙ። የእምነት ጸሎት ድውዩን ያድናል፣ ጌታ ያስነሳዋል። ኃጢአት ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ ኃጢአታችሁን ተናዘዙ ትፈወዙ። ቁጥር 17 ኤልያስ እንደኛ ሰው ነበር። ዝናብ እንዳይዘንብ አጥብቆ ጸለየ። በምድር ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛ ጸለየ፣ ሰማይ ዝናብ ሰጠ፣ ምድር ፍሬዋን አበቀለች። ኤልያስ የጸሎት ምሳሌ ነው። የጸሎት ምሳሌ ነው። ኢየሱስ ተራራ ላይ ሲለወጥ ሲጸልይ ማን መጣ? ሙሴና ኤልያስ። ምንድናቸው? ሕግና ነቢያት ብቻ እንዳይመስሏችሁ፣ የጸሎትና የጾም ሰው ናቸው። ታሪካቸው አይገርም? they were prayerful people። የጸሎት ሰዎች ናቸው፣ የጾም ሰዎች ናቸው። ኤልያስ ጭራሽ ከጸሎት ሰውነቱ የተነሳ እግዚአብሔር ራሱ የኤልያስ መንፈስ የሚባል መንፈስ አለ። ኢየሱስ ጌታ ነው። እስኪ የኤልያስ መንፈስ በሉ። ምን አይነት የጸሎት ሰው ነው? ጭራሽ የኤልያስ መንፈስ። ዛሬ ይሄ የኤልያስ መንፈስ ይግባባል፣ ያግኛችሁ።
ይውረድባችሁ። አሜን አሜን። አይገርምም? እንዴት ደስ ይላል በጸሎት ቦታ ሆናችሁ እንባችሁን ስታፈሱ። እንዴት ደስ ይላል። እንዴት ተጽናንታችሁ ምንም ባዶ ኪስ ሆናችሁ። እኔ ልንገራችሁ፣ ይኸው ስሙን። አሁን አገልጋይ በተለይ አገልጋይ እንደኔ አይነት አገልጋይ ከማይክ በፊት ከመታወቅ በፊት ዋው ከመባል በፊት ሰው ከማጨብጨብ ጌታ እኮ ተጠቀመ። ወዳጄ እዛ ምድረ በዳ የተዋወቅ ነው፣ እዛ ተራራ ላይ አየህ። መርሳት የለብህም። ሰው ያደረገ ያኔ ተንበርክከ እንባም እያፈሰስክ የምጸል ያ ነው። ያ አየህ፣ ያንን መርሳት የለብህም። ጸሎት እኮ ነው ሰው ያደረገን። ኢየሱስ በጸሎት ነው ያለፈው። አንዳንድ ጊዜ እኔ ይገርመኛል። ረጅም ሰዓት ስንጸልይ ሰዓት ያለ ማቋረጥ ጸልዩ ይላል እግዚአብሔር። ምንድነው አሁን እግዚአብሔር የሚለው ብዬ ሳስብ ስለ ጸሎት። አሁን ልጅ ያላችሁ እስኪ ልጆቻችሁ ሁሌ ከእናንተ ጋር ቢሆኑ ደስ ይላችኋል አይላችሁ? አይገርምም? እግዚአብሔር እኮ አንዳንዱ it doesn't make sense even what we say in the prayer ስንጸልይ እንደዚህ ይፈንቀል ይሰበር የምንለው ራሱ አይ ባባዬ እያለ እኮ ነው። እሺ ጎሽ የኔ ልጅ እግዚአብሔር ምን እንደሚፈልግ ታውቃላችሁ? የኛን ፕሬዘንስ። እኛ አሁን ጌታዊ ፕሬዘንስ እንላለን አይደል? እሱ ከኛ በላይ የኛን ፕሬዘንስ ይፈልጋል። እግዚአብሔር ፊት ፕሬዘንት የምትሆነው in the place of prayer and word። አሜን በሉ። ልክ ከቤተ ክርስቲያን ውጣ ሁለተኛ እንዳመጣ ተብሎ የተባረረኩ ይመስላል የጸሎት ነገር እኮ። ጌታ ጸሎት ምናምን ሲባል ሁለተኛ እንዳመጣ ሂድ ከዚህ የተባለ ይመስላል። በሌላ ነገር በቴክኒኮች እየተተካ በታክቲኮች ይሄ ስውር የጠላት አሰራር ነው። ዛሬ ከቤታችን ወጣ። አሜን በሉ። ግዴላችሁ ጸሎት ይወለው እንደ 911 ደውለ ተጠራበት እግዚአብሔር ጋር ዳይሬክት ላይ ኤዲት ያልተደረገ ከመጀመሪያ ጀምሮ እስከ መጨረሻ በቃ ምንም አፕዴት የማይደረግ ማለት ነው። ስልክ ነው አፕዴት የሚደረገው ወይ ኮምፒውተር። ጸሎት አፕዴት አይደረግም። መንፈስ ቅዱስ በኃይል በእኔና በእናንተ ህይወት ሙቭ የሚያደርገው ስቲራፕ የሚያደርገን is when you pray. You must love prayer. ኤልያስ እንደኛ ሰው ነበረ። ትዝ ይላችኋል? የመጽሐፍ ቅዱሳችን የአሮጌው ኪዳን የመጨረሻ ሚልክያስ መጽሐፍ የመጨረሻው ምዕራፍ ላይ የመጨረሻው ቃል ትዝ ይላችኋል? ደግሜ ምድርን በቁጣ እንዳልመታ ኤልያስን እልክላችኋለሁ። አይገርምም? ያ ኤልያስ ማን ነው? ዮሐንስ ነው። መጥምቁ ዮሐንስን ይዩት። መጥምቁ ዮሐንስ ማን ነው? ለኢየሱስ መንገድ ጠራጊ። በደንብ ስሙኝ። ለኢየሱስ ሚኒስትሪውን እንዲጀምር መንገድ ጠራጊ። እዩት። አሁን ዮሐንስን ልብስ እንኳን ለመልበስና ሾፕ ለማድረግ ደና ነገር ጊዜ የለውም። ምግብ ደና ኩክ አርጎ ለመብላት ጊዜ የለውም። አንበጣና ማር የበረሃ የሚበላው የሚለብሰው ደግሞ የገመል ቆዳ ነው። ጊዜ የለውም ለሌላ ነገር። ታይሙን ያውቃል። ለምን? ኢየሱስ ሚኒስትሪ ሊጀምር ነው። አጭር ወራት ነው ያሉት። ስለዚህ ከፍሱ ፊት ቀድሞ መንገድ መጥረግ አለበት። ለዚህ መንገድ ጠረጋ ኢየሱስ ሚኒስትሪው እንዲጀምር ምን አይነት አኖይንቲንግ ያስፈልጋል? ምን አይነት ኃይል ያስፈልጋል? ሰውየው ጸጉሩ የማይላጭ ድሬድ የሆነ ጸጉር የማይታጠብ የሚለብሰው ነገር አያምር እንደ ሰው የማይኖር ደን ጫካ ውስጥ የሚኖር ደና ምግብ የማይበላ ሰው ነው። ግን የጸሎት ሰው ስለሆነ የኤልያስ መንፈስ ያለበት ስለሆነ ቤተ መንግስት ይፈሩታል። ቤተ መንግስት ማንን ነው ሪፕሬዘንት የሚያደርገው? ውጊያችን ከስጋና ከደም ጋር አይደለም ከስልጣናት ከኃይላት ይላል አይደል? አዎ ኃይላት፣ ስልጣናት፣ ፕሪንሲፓሊቲስ፣ ፓወርስ፣ ሩለርስ ኦፍ ዳርክነስ፣ ስፒሪቹዋል ዊክነስ ኢን ሃይ ፕሌስስ ኤፌሶን ምዕራፍ 6 ቁጥር 12። እና እነዚህ የት ናቸው? አሁን እነዚህ ትልልቆቹ እነ ሄሮድስ የት ናቸው? ቤተ መንግስት። ቤተ መንግስት ግን ጫካ ውስጥ የሚጸልይ ሰው ይፈራሉ። የሆነ ነገር ሲናገር ይፈራሉ። ማይ ፍሬንድ that's the power of prayer. that's the power of prayer. የጸሎት ኃይል ሰውነታችሁን ስጋችሁን ካላስለመዳችሁ በስተቀር ኔቨር በህይወት በምድር ላይ እስካላችሁ ይሄ ስጋ መጸለይ አይፈልግም። ተስፋ ቁረጡ። እዘዘው አትበላም በለው። ጾም ላይ አትበላም እስኪ ሙት። እኔ ከዚህ በፊት ነግሬያችኋለሁ። መጸለይ ስፈልግ ስጋዬ ሲደክመኝ ምንድነው የምለው? የሚያስታውስ
ስጋዬን ምን እለዋለሁ መሰላችሁ? አንተ ተኛ፣ መንፈሴና ነፍሴ ማለት ነው። እኛ ተነስተን እንጸልያለን፣ አንተ ተኛ ጎሽ መልካም እንቅልፍ ብዬ እነሳለሁ ማለት። የት ይሄዳል ታዲያ? ግዴታው አይደል? ስጋ እኮ የአንተ ታዛዥ ነው። የእግዚአብሔር መሳሪያ እኮ ነው። መንፈስ ቅዱስ ማደሪያ እኮ ነው። አሜን አሜን። ስጋዬን በጥርሴ እየነከስኩኝ አስገዛዋለሁ። ሰብጀክት ያደርጋል። መቼም አይፈልግም። ስጋ የሚፈልገው ሙቪ ነው። ስጋ የሚፈልገው ቺል ነው። ስጋ የሚፈልገው ሃንጋውት ነው። ሃንጋውት በቃ ሃንጋውት ምንድን ነው? ሃንግ ነው እንዴ? ምንድን ነው እሱ? ኢየሱስ ያድናል። እስኪ ጸልያለሁ በሉ። በዚህ ስም ጸልዬ አብ ያላረገልኝ ምንድነው? ይህን ስም ጠርቼ ያልተደረገልኝ ምንድነው? በኢየሱስ ጸልዬ በኢየሱስ አሜን ነው። አያችሁ፣ መጥምቁ ዮሐንስ ኢየሱስ ሚኒስትሪ መንገድ ፕሪፔር ያደረገው በጸሎት ነው። ኤልያስ ሰማይ የዘጋው በጸሎት ነው። ኢያሱ ፀሐይና ጨረቃን ያስቆመው በጸሎት ነው። አጋንንት የሚወጣው በጸሎት ነው። የምትቀባው በጸሎት ነው። አሜን ነው ወይ? በር የሚከፈተው በጸሎት ነው። ፈውስ ያለው በጸሎት ነው። ጸሎት የእግዚአብሔር ሜትድ ነው። ጸሎት መወደድ ያለበት ነው። እግዚአብሔር የምናውቀው በጸሎት ስፍራ ነው። እንዴት እንጸልይ? ሁለት ነገር ልንገራችሁ። አንደኛ እንደ ፈቃዱ እንጸልይ። አንደኛ ዮሐንስ ምዕራፍ 5 ቁጥር 14 እስከ 15 እንደ ፈቃዱ ብንጸልይ ይሰማናል። አንዳች ነገር እንደ ፈቃዱ ብንጸልይ ይሰማናል፣ ያደርገዋል። ችግር የለውም። እንደሰማን እርግጠኛ ከሆነ እንደተቀበልን እርግጠኛ ነን። እንደ ፈቃዱ መጸለይ እንዴት መጸለይ ነው? እናንተ ቃሌ በእናንተ ቢኖር እናንተም በእኔ ብትኖሩ ቃሎቼ በእናንተ ቢኖሩ የምትፈልጉትን ለምኑ ይደረግላቸዋል። ኢየሱስ ነው ያለው ዮሐንስ ወንጌል ምዕራፍ 17 ቁጥር 7። እናንተ በእኔ ብትኖሩ ቃሎቼ በእናንተ ቢኖሩ እንደ ፈቃዱ መጸለይ እንደ እግዚአብሔር ቃል መጸለይ ነው። በቃ አለቀ። እንደኔ ፍላጎት አይደለም። አሜን ናችሁ? አዎ። ሌላስ እንዴት እንጸልይ? በእምነት እንጸልይ። የእምነት ጸሎት ድውዩን ይፈውሳል። የእምነት ጸሎት። እምነት የት ነው? ከመስማት፣ መስማት በእግዚአብሔር ቃል። የእግዚአብሔርን ቃል መጸለይ ነው ኢፌክቲቭ የሚያደርገን። ጌታ ኢየሱስ ክርስቶስ ምናል? ማንም በልቡ ሳይጠራጠር ይህን ተራራ ተነቀልና ወደ ባህር ጥልቅ ውረድ ቢለው ይደረግለታል ብሎ በጸሎት የጠየቃችሁት ማንኛውንም ነገር እንደተቀበላችሁ ብትቆጥሩ ይደረግላቸዋል። አይገርማችሁም? ኢየሱስ ያችን የፊግ ትሪ ረግሟት ከደረቀች በኋላ ያለው ማለት መንፈስ ቅዱስ እንዴት ይርዳን ሳንጸልይ የት ያገኛል? ፕሬየርን የመሰለ ነገር የለም። ጀግና ነው የሚያደርግ። እነ ዳዊት የተናቁ ሰዎች እዩ፣ መዝሙረ ዳዊት እዩ፣ ታሪኩ ሳሙኤል መጽሐፍ የዳዊትን ታሪክ እዩ። የጸሎት ታሪክ ነው። የነ ሙሴን ታሪክ እዩ፣ የጸሎት ታሪክ ነው። የጳውሎስን ታሪክ እዩ፣ የጸሎት ታሪክ ነው። የነ ጴጥሮስን ታሪክ እዩ፣ የጸሎት ታሪክ። የኢየሱስ ታሪክ እዩ፣ የጸሎት ታሪክ ነው። ጸሎት ይስላል፣ ጀግና ያደርጋል። ሰነፍ ሰው ነው የማይጸልየው። የማይጸልይ ሰው ሰነፍ ነው ማለት ነው። ይቅርታ አድርጉልኝ እንደዚህ ስናገር እና የእግዚአብሔር ቃል ኦፌንድ ካደረጋችሁ ደግሞ ቬሪ ጉድ ሂል ነው የሚያደርገው። አሜን ነው። ሌላ ነገር ልንገራችሁ፣ ወደ ፈተና እንዳትገቡ ትጉና ጸሉ አይደል? መንፈስ ዝግጁ፣ ስጋ ግን ደካማ ነው። አየህ፣ ከፈተና መውጫ ፈተና ውስጥ እንዳገባ የመጀመሪያም የመጨረሻ ኢየሱስ የነገረ ቃል ቴምፕቴሽን የሚያስቸግራችሁ ሴም ኃጢአት የምትሰሩ ሴም አይነት ነገር ውስጥ እንድንወድቅ የሚያደርገን በስጋ በሰይጣን በዓለም እንድንሳብ የሚያደርገን ከኢየሱስ ሕይወት የወረደ ሕይወት ከተቀበልን ሕይወት የወረደ ሕይወት እንድንኖር የሚያደርገን ፈተና የምናልፈው በጸሎት ነው። በአእምሮ መታደስ ተለወጡ፣ ይህንን ዓለም አትምሰሉ። የእግዚአብሔር ቃል የሰማነው ቃል በእምነት ከኛ ጋር የሚዋሃደው is in the place of prayer. You cannot do anything without prayer. Anything. prayer ማለት ሳታቋርጡ የተባለ ቃል ነው። ሳታቋር pray without ceasing ይላል መጽሐፍ።
በጣም ነው የሚገርመኝ። ሳታቋርጡ ጸልዩ፣ ሳታቋርጡ። አንድ ሰው ከተጸነሰ ጀምሮ ሳያቋርጥ የሚሰራ ኦርጋኑ ምንድን ነው? ልቡ ነው። ሃርት ቢት ቆመ ማለት ሰውየው ቆመ። It's like prayer is the heartbeat of a Christian. አያችሁ? That's why you see so many dead Christians walking like zombie movie. እውነቴን ነው እኮ የምላችሁ። ጸሎት ቅዱሳን የእግዚአብሔርን ኪንግደም የተቀላቀልነው አባትና ልጅ የሆንነው በጸሎት ሜትድ ነው። የእግዚአብሔር ልጅ እንደሆነ ኢየሱስ አምነን ስንቀበል በጸሎት ነው አይደል? እዚህ ኪንግደም ውስጥ ጆይን ያደረግነው በጸሎት ነው። ዌልካም ያለን የተቀበለን በጸሎታችን ነው። ከዛ በኋላ አታቋርጥ፣ ጸሎት እንዳታቋርጥ። ያዕቆብን ሄሮድስ አረደ፣ ደስ አለው፣ ከተማው ተደሰተ፣ ህዝቡ። ከዛ በኋላ ጴጥሮስን ያዘው። በቤተ ክርስቲያን ጸሎት ያለ ማቋረጥ ይደረግ ነበረ። ጸሎታቸው የቤተ ክርስቲያን ጸሎት ምን አረ ያለ ማቋረጥ ነው። prayer was made without ceasing። በቤታችሁ ያለው ፕሮብሌም ለምንድን ነው ብዙ ሰው ጸልዮላችሁ ያለ ሄደው? ይሄን ልንገራችሁ። አሁን ብዙ ሰው እንደዚህ ያላችሁ፣ እግዚአብሔር እናንተን የጸሎት ሰው ማድረግ ስለሚፈልግ he will just allow problems to stay there. He did not bring them። እግዚአብሔር ፕሮብሌሙን አላመጣው። ስፒሪቹዋል መስላችንን ኤክሰርሳይዝ የምናደርግበት ሰይጣን እግዚአብሔር አንዳንዴ ይሰጠናል። because the bible says we wrestle not against flesh and blood። ሬስሊንግ ነው አይደል? ሬስሊንግ እኮ የምትመታው ነገር ከሌለ ቦክሰኛ እኮ የሆነ እኮ ፕላስቲክ ባግ እየደበደበ እኮ ነው የሚጠነክረው። አንዳንዴ ሰይጣን ሲመጣ እግዚአብሔር ዝም ይላል፣ አላው ያደርገዋል። ለምን? ያንቺን ጡንቻ ስፒሪቹዋል ጡንቻሽን በኢየሱስ ስም እያልሽ እየደበደብሽ እንድትጠነክሪ ማለት ነው። አሜን ነው። አዎ። ከዛ በኋላ ያለ ከዛ ድምጽሽ ሩቅ ይሰማል። ባለፈው እኮ በስልክ ስታወሪልኝ እንደዚህ ስትይ ተፈወስኩ ይሉሻል። ድምጽሽ ሩቅ መሄድ ጀመረ፣ ጡንቻሽ ሩቅ መሄድ ጀመረ ማለት። አሜን። አዎ። እኔ አሁን ምንም አገልግሎት ስጀምር አይደለም በስልክ በምንም እንዲ እጄን ጭኜ ራሱ ምንም አይፈጠርም ነበር። አሁን ሰው ያ በዩቲዩብ እያየው እንደዚህ ሆንኩ። መቼ ዕለት ነው? ትናንትና ልትመሰክርላችሁ አለች እዚህ እህቷ ሰንዴ ላይ ትዝ ይላችኋል። ባለፈው ሰንዴ ለጤንነት ካንሰር ምናምን ስጸልይ ነበር፣ ትዝ የሚላችሁ ከሆነ ሰንዴ ሞርኒንግ ላይ እና እህቷ አንድ ጊዜ ቸርች መታለች። ዱክ ስትሪት እያለ ጸልዬላታለሁ ካንሰር ተብላ ማለት ነው። ከዛ ሄዳ ታይቶ ካንሰር አለ ተባለ። በቀደም ዕለት ሰንዴ ላይ ጸሎት ላይ እኔ ስጸልይ እሷ አልመጣችም ነበርና አየችና ይሄንን ለእህቷ ሼር አረገቻት። ተመርምራ በጣም በሐዘን ውስጥ ነው ያሉት፣ በህመም ውስጥ ነው ያሉት እና ቪዲዮን ተኝታ ነበር ካንሰር የያዛት እህቷ። ቀስቅሳት ከእንደገና ዩቲዩብን አስጀምራ ቁጭ ብላ ለብቻዋ አየች። አሜና ላይ ጸለየች አብራ ከኛ ጋር ሄደችና ስትመረመር ካንሰሩ የለም። ካንሰሩን 4 ጊዜ መርምረው ክብር ለኢየሱስ ይሁን። 4 ጊዜ ቼክ ተደርጎ አለች ራሷ መታ ትመሰክራለች። ለምንድን ነው እንደዚህ የምላችሁ? አያችሁ፣ ጸሎት ቦታ ነው ፈውስ ያለው። አዎ ጸሎት ቦታ ነው ሶሉሽን ያለው። አሁን ሩቅ እዛ እንዴት እንዲሰማ ሆነ? እዛ ሩቅ ላይ ቃል እየሰማ ጸሎት እያየ ወይ መዝሙር እያየ ይነካል፣ ይፈወሳል። ምክንያቱም በቤት በጓዳ የገደልከው አንበሳና ድብ ከዛ በኋላ አደባባይ ላይ ጎልያድን ትጥለዋል። አሜን ነው። አዎ እግዚአብሔር ልጆች እግዚአብሔር ቤት በቆየን ቁጥር መንፈሳዊ እድገታችን እየጨመረ ለሌሎች የምንደርስ ነው መሆን ያለብን።